አንድ ጭዌ ላጋራችሁ እስኪ ጋይሶች። የሆነ ጊዜ ነውና ሁለት ጓደኞቼ አንድ ዩኒቨርሲቲ ከአንዲት ሴት ልጅ ጋር ይመደባሉ። ከዛ ግቢ ተመድበው ለመሄጃቸው ሲደርስ ማን ጋር ደረሳት ልጃችን ምናምን በሚል የአንደኛው ጓደኛዬ ፋሚሊ እስከ ሴቷ ፋሚሊ ጋር ይተዋወቃሉ እና በቃ እሱ ጋርማ ከሆነች አብረው ይሄዳሉ ምናምን በሚል ትንሽ የቤተሰብም ጭንቀት ቀነሰ። ከዛ አይደርስ ለቀኑ ደረሰ። ወደ ግቢ ሄዱ። ወደ ግቢ አደራ ምናምን ብሏቸው በሰፈር እንትን ላኳቸው። ከዛ ግቢ ሄደው የሀገር ልጅ በሚለው ተቀራረቡ። ከዛ ተቀራርቦ በመቀራረብ ውስጥ ተላመዱ። ቺኳ የሌለ ፎንቃ ገባላት ማለት ነው። ፎንቃ ገብቶላት ከልጁ ጋር የተቀራረቡ ጊዜ አብሮ እያሳለፉ ምን ሲሄዱ ወደደችው በቃ ዲፕሊ። ከዛ ይረዳል ብላ ብትለው ብትሰራው አልገባው አለ። ባላለው ጓደኛው ነገረችው። ጓደኛውም እንዲረዳት የሆኑ ነገር ጫፍ ሰጠ። ጫፉንም አልሰማም ልጁ። እንዴ ፍሬንድ ተረዳት እንጂ ምናምን እንደዚህ ልጅቷ እኮ ወዳለች ምናምን ይለዋል ማለት ነው። አረ እንዲህ ፋዘሩ አደራ ብሎኝ ምናምን ብሎ ያካብዳል። ከዛ ምን አይነት ብሎ ጓደኛው ይተዋል። የሆነ ቀን ሻወር ቤት አንድ ለአምስት ያጫወት ክላማ ያደርገዋል ማለት ነው። ከዛ ፍሬንድ ምን ሆና ነው ብሎ እስኪ ዛሬም ልንገረው ብሎ ፍሬንድ ምን ሆና አላንተ እንደዚህ ልጅቷ እኮ በቃል ጠይቃለች እንደዚህ ለምን አትረዳትም ምናምን። እንዴ ምን ሆና አላንተ ፋዘሩ አደራ ብሎኝ ምናምን ዘመድ እኮ ነን አደራ ብሎ ልኮኝ ወገኛ ነው በቃ አንተ ከጂ በላይ ዘመድ አለ አለው ማለት ነው።